የአርሰናል ጀግኖች በዚህ ውድድር ዘመን በብዙ ትልልቅ ጨዋታዎች ላይ ተፈትነው እንደ ወርቅ ነጥረው የወጡት ልጆች ትላንትና ሁለቱን የመሃል ተከላካይ መሐንዲሶቻቸውን አተው ነው የገቡት። ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ አልነበሩም። ማጋሌሽ እንኳን ቀድሞ ይታወቃል፣ በመጪዎቹ ጨዋታዎችም ላይም እንደዚሁ እርግጥ ነው። የሳሊባ ግን ከአሰላለፍ ውጪ መሆን ለአርሰናል ደጋፊዎች አስደንጋጭ ነበር እና አርሰናል ትላንት ያጋጠመው የአሰላለፍ ችግር ሁለቱን ቁልፍ ቦታዎች በልምድ አጠር ተጫዋቾች ልምድ አጠር ስር ከፕሪሚየር ሊግ አንጻር በልምድ አጠር ተጫዋቾች የማስያዝ ግዴታ ነበር። ግን ሁለቱም ሳይኖሩ ምንም ሆነ ምን ከስታንፎርድ ብሪጅ እንደዚህ ካለ ከባድ ተፋላሚ ሆኖ ከመጣ ቼልሲ ጋር ተጫውቶ 1 ነጥብ ይዞ መውጣት ለአርሰናል ውድቀት ሊሆን አይችልም። የሚያስቆጭ ሊሆን ይችላል፣ ምክንያቱም ቼልሲ በ10 ልጅ ከ38ኛው ደቂቃ በኋላ ስለተጫወተ። ግን ያን ያህል ቁጭ ብሎ የሚያስለቅስ ግን አይደለም። አሁንም ከሁለተኛው ማንቸስተር ሲቲ ጋር 5 ነጥብ ከቼልሲ ጋር 6 ነጥብ ልዩነት አለ። ትልልቅ ቡድኖችን አሁን በርከት አድርጎ ገጥሞ አልፏል አርሰናል።